ቀደም ሲል በድሮ ዲፊኒሽን በድሮ ብያኔ የሀገር ሉዓላዊነት የሚለካው በባህር፣ በየብስ፣ በአየር የሀገር ዳር ድንበር በሌላ ሀገር በባዕድ ሀገር እስካልተደፈረ ድረስ ነው የነበረው። እሱ አሁንም እንደተጠበቀ ሆኖ የዲጂታል ምህዳሩ ላይ የማህበራዊ ሚዲያ እና ዲጂታል መሳሪያዎች ከልክ በላይ ስለተንሰራፉ የሀገር ደህንነትና የብሔራዊ ጥቅም ብሔራዊ ደህንነት የሀገር ገጽታ ከዛ አልፎ ደግሞ የሀገሪን ሉዓላዊነት ሊገዳደሩ የሚችሉ መረጃዎች በጣም በስፋት እየመጡ ስለሆነ ማንኛውም እኔ ሀገር ወዳድ ዜጋ ነኝ አርበኛ ዜጋ ነኝ ብሎ የሚያስብ ሰው በዚህ በሚጠቀምበት በዲጂታል ምህዳሩ ላይ በአንድ በኩል የራሱን ሀገር እውነቶችን መግለጥ አለበት። በተለይ ሁሉም ሀገሮች የራሳቸው እውነት አላቸው። ኢትዮጵያ በርካታ መገለጫዋ የሆኑ እውነቶች አሏት። ግን ሶስቱን ላንሳ። ለምሳሌ አንደኛው ኢትዮጵያ ህብረ ብሔራዊት ሀገር ነች የሚል የኢትዮጵያ የተጨበጠ የታወቀ እውነት ነው። ስለዚህ ስንነጋገር በህብር የደመቀች በአንድነት የጸናች ኢትዮጵያን ለመገንባት ስለሆነ የምንሰራው በዲጂታል ምህዳሩም ላይ ይሄንን ህብር ለድምቀት ሊያውል በሚችል ሁኔታ የሀገር አንድነትን ደግሞ ሊያጸና በሚችል ሁኔታ መጠቀም። ሁለተኛ ጉዳይ ደግሞ ከጥንት ጀምሮ ኢትዮጵያውያን እና ኢትዮጵያ የምትታወቅበት አንዱ ጉዳይ ማንኛውንም የውጭ ጣልቃ ገብነትን የማይቀበል ህዝብና የማይቀበል ሀገር መሆናችን። በብዙ ጊዜ የውጭ ወራራዎች ተቃጥተውብናል። የውጭ ጣልቃ ገብነትን አንቀበልም ብቻ ሳይሆን በማንኛውም ሀገር ጉዳይ ጣልቃ መግባት የምንፈልግ አይደለንም። የኛ እውነት ነው ይሄ። በሌላ በኩል ደግሞ የትኛውም ባዕድ ሀገር በእኛ በኢትዮጵያ ጉዳይ ገብቶ እንዲፈተፍት አንፈልግም። ስለዚህ ይሄ ትውልድ የዲጂታል ምህዳሩን ሲጠቀም የኖን ኢንተርቬንሽኒስት የሚባለው የውጭ ጉዳይ ፖሊሲ ጣልቃ ገብነትን የማይቀበል የውጭ ጉዳይ ፖሊሲን የምንከተል ሀገር ስለሆንን ይሄ የኢትዮጵያ እውነት ነው ማለት ነው። ይሄ መግለጥ ነው። ዛሬም ቢሆን ትናንትና በአድዋ እንዳደረግን በህዳሴ ግድባችን እንደደገምን በሌላም ጉዳይ እንደግማለን ማለት ነው። ይሄ ነው። ሶስተኛ ጉዳይ በጣም መገለጫችን የሆነው እውነት ምንድነው? ሌሎች ሀገሮችም የሄዱበት መንገድ ሀገራት የሚበለጽጉት ከድህነት የሚወጡት በራስ አቅም ነው። የራስን አቅም ደምሮ በራስ ዕውቀት፣ ጥበብ፣ ጉልበትና በራስ አንጡራ ሀብት ነው። ያንን ደምሮ ነው ከድህነት በመውጣት ወደ ብልጽግና ማማ ላይ መድረስ የሚቻለው። ስለዚህ በተረጂነት ያደገ ሀገር የለም። ራስን በመርዳት ነው ሀገር የሚያድገው። ስለዚህ ከተረጂነት መውጣት አንድ ምዕራፍ ነው። ወደ ምርታማነት ማደግ ሌላ ምዕራፍ ነው። ራስን በመቻልና በልዕልናን መጎናጸፍ ደግሞ ሌላ ጉዳይ ነው ማለት ነው። ብዙ ጊዜ ማነሳው ሐሳብ አለኝ ነው። ሌሎች ሀገሮች የተለየ አምላክ ኖሯቸው አልበለጸጉም። እግዚአብሔር የሰጣቸውን ጸጋ አውጥቶ በመጠቀም። ስለዚህ ኢትዮጵያ ከተረጂነት ትወጣለች፣ ራሷን ትችላለች፣ ወደ ልዕልናዋ ማማ ትደርሳለች። ይሄ በአንድ ትውልድ የሚደረስበት አይደለም፣ በትውልዶች ቅብብሎች የሚደረስ ነው። እዛ ሲደርስ ግን ረጂ ጭምር ትሆናለች ነው። ተረጂ ብቻ ሳይሆን የረጂነት ታሪክ ይኖረናል ነው ወደፊት።